ዛሬ ላይ የኢትዮጵያ ዋና ዋና ጠላቶች የሚባሉት እነማን ናቸው? ጠላትነታቸውስ ከምን የመነጨ ነው የሚለው እናያለን። በዚህ ሰዓት የኢትዮጵያ ዋና ጠላት ውጫዊ ጠላት የምንላት ግብጽ ነች። ግብጽ የጠላትነቷ መነሻ ታሪካዊ ነው። ከአባቶቻችን ቅድመ አያቶቻችን ጀምሮ ግብጽ የምትባል ሀገር የኢትዮጵያ ጠላት ነበረች። ሁሌም ቢሆን የኢትዮጵያ ማንሰራራት የኢትዮጵያን አንድ እርምጃ ወደፊት መሄድ የማትፈልግ ሀገር ብትኖር ግብጽ ነች። ያ ደግሞ ምክንያት አላት። ሁሌም ቢሆን ምክንያቷ ግልጽና ግልጽ ነው። ናሽናል ኢንተረስቷ ነው፣ ብሔራዊ ጥቅሟ ነው። ብሔራዊ ጥቅሟ ደግሞ ቀጥታ የሚገናኘው ከኢትዮጵያ ጋር የሚያገናኘው ነገር የአባይ ግድብ ነው። ዛሬ ላይ ግብጽ ከዚህ በፊት ከነበረችው የጠላትነት ሴራዋና ስራዋ በእጥፍ ዛሬ ላይ ያ ነገር ተንኮሏ ጨምሯል። ያ ደግሞ ምክንያት አለው። ኢትዮጵያ ከትላንትናው ይልቅ ዛሬ በአባይ ግድብ ላይ በአይነኬ መነካት የለበትም ብላ ግብጽ እንደ ራሷ የግሏ ንብረት የምታየውን አባይን ኢትዮጵያ መንካት በመቻሏና እዛ ላይ ግድብ መገደብ በመቻሏ ከትላንትና ይልቅ ዛሬ ጠላትነቷ የግብጽ በጣም ሀይሏል። ስለዛ በየትኛውም አጋጣሚዎች የኢትዮጵያን እርምጃዎች እየተከተለች ኢትዮጵያ ማንሰራራት ስትጀምር ወይም መንቀሳቀስ ስትጀምር ኢትዮጵያ አንድ እርምጃ ወደፊት ስትሄድ ወደ ኋላ ሁለት እርምጃ እንድትመለስ ለማድረግ የማትቆፍራቸው ድንጋዮች። ለዚህ ደግሞ እያንዳንዱ ኢትዮጵያን እርምጃዎች ያስቆሙልኛል የምትላቸውን አክሽኖች ትወስዳለች። አንደኛው ጠላቷ የኢትዮጵያ ዋና ጠላት ግብጽ ነች። ሌላ የኢትዮጵያ በአሁኑ ሰዓት ትልቁ ጠላቷ ኤርትራ ነች። ኤርትራ ስላችሁ የኤርትራ ሕዝብ አይደለም። የኤርትራ ሕዝብ ማለት የኢትዮጵያ ሕዝብ ነው። ይህ የኔ አመለካከት ነው። ልትቀበሉ ትችላላችሁ፣ ላትቀበሉ ትችላላችሁ። ነገር ግን ለኤርትራ ሕዝብ እንኳን የማይሆነው ኤርትራን ሕዝብ እንኳን እየጨቆነ እየበደለ ለ40 ምናምን ዓመት አምባገነን ሆኖ ኤርትራን እያስተዳደረ ያለው የሻዕቢያ መንግስት በዚህ ሰዓት ትልቁ የኢትዮጵያ ጠላት። ይህ የሻዕቢያ መንግስት እዛ ሀገር ውስጥ እያስተዳደረ እስካለ ድረስ ኤርትራ የኢትዮጵያ ጠላት ሆና ትቀጥላለች ማለት ነው። ስለዛ ሻዕቢያ የሚባለው ቡድን ሌላው ትልቁ ዛሬ ላይ የኢትዮጵያ ጠላት ሆኗል። ያለምን ሆነ ትናንትና ሻዕቢያ መንግስትና የኢትዮጵያ መንግስት ተዋግተዋል። ብዙ ነገሮች ተከስቷል። ያ በብሔራዊ ጥቅም ላይ ያማከለ አይመስለኝም። እንደውም ከዚህ በፊት ከኤርትራ ጋር የነበረው ግጭቶች እንዲሁም አንዳንዴ በቂ የሆነ ምክንያት ያለው ነው ብዬ አላስብም። ለምሳሌ ጦርነት በ1990ዎቹ የተካሄደው ጦርነት ይሄ ናሽናል ኢንተረስት ኢትዮጵያ ጦርነት ውስጥ የገባችው መሰረታዊ ብሔራዊ ጥቅሟን ይሄ ስለተነካ ነው ብለን እንኳን ዛሬ ላይ እኛ አፋችንን ሞልተን ልናብራራው የማንችለው ጉዳይ ነው የሚሆንብን። ምናልባት በኤርትራ በኩል የህልውና ጉዳይ ሆኖ የሆነባት ኢሹ ሊሆን ይችላል። ግን በኢትዮጵያ በኩል እንደውም ብዙ ነገሮችን አሳልፎ የሰጠ የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠ ውጊያ ያን የሚያክል ውጊያ ተካሂዶ ኢትዮጵያ እንደ አይኗ ብሌን የሚያስፈልጋትን ነገር ወደብን የሚያክል ነገር አሳልፎ የሰጠ ጦርነት ነበር እና በእንደዛ አይነት ሁኔታ ያለበት ነው። ዛሬ ላይ ድጋሚ ያንን ኢሹ ኢትዮጵያ ስታነሳ፣ ስለ ወደብ ጉዳይ ስታነሳ ድጋሚ በከፍተኛ ሁኔታ እንደ ጠላትነት ኢትዮጵያን አይቶ የሻዕቢያ መንግስት ዛሬ ላይ የኢትዮጵያ ሌላው የደህንነት ስጋት ሆኗል። ስለዛ ሁለተኛው ጠላት ሻዕቢያ ነው። ሌላው ኢትዮጵያ እንደ ሀገር ዛሬ ላይ የምታደርጋቸው እንቅስቃሴዎች ይብዛም ይነስም እንቅስቃሴዎች በኖሩ ቁጥር
የሆነ ምቾት የማይሰጣቸው ሀገሮች ሊኖሩ ይችላሉ። አሁን እኛ ኦፊሻሊ የምናውቀው ነገር የለም፣ ግን በአደባባይ ጠላትነታቸውን ያወጁና በአደባባይ እኛም እንደ ጠላት የምናያቸው እነዚህ ሁለት ሀገራት ናቸው። ከዛ ውጭ ሁሉም ሀገራት የራሱ ብሔራዊ ጥቅም ላይ ተመርኩዞ ኢትዮጵያ አንድ እርምጃ ወደፊት ስትሄድ ለማሰናከል የሚፈልጉ ሀገሮች ሊኖሩ ይችላሉ። ግን ይሄ ናቹራል ነው። በዲፕሎማሲያዊ መንገድ እነዛን ነገሮች ሊፈቱ ይችላሉ። ሶ እነዚህ ሁለት ሀገሮች ዛሬ ላይ በግልጽ የኢትዮጵያ ጠላት እንደሆኑ እናውቃለን። ሶ እዚህ ላይ ተመርኩዘን አሁን ውስጣዊ ጉዳይ ይሄ ኤክስተርናል የሆኑ የውጭ ጠላቶች ናቸው። ወደ ውስጥ ስንገባ ደግሞ ውስጥ የፖለቲካ ችግሮች፣ በፖለቲካ ምክንያቶች ጥያቄዎችን እያነሱ ያሉ ቡድኖች ኢትዮጵያኖች እንዳሉ ይታወቃል። ለምሳሌ ከዛ ውስጥ አንዱ ፋኖ አለ፣ ሁለተኛው የኦላ አለ፣ ሶስተኛ ሌሎች በሰላማዊ መንገድ የኢትዮጵያን መንግስት አሰራር አካሄድ የሚቃወሙ ቡድኖች፣ ፓርቲዎች ይኖራል። ይሄ ናቹራል። ነገር ግን በጣም የሚያሳዝነው የሚያስጠላው አንዳንዴ የሆነ ከመረን ውጭ የሚያስደርገው ነገር ምንድን ነው? ከነዚህ ከአደገኛ የሆኑ የኢትዮጵያ ታሪካዊ ጠላቶች ጋር ውስጣዊ ትስስር በመፍጠር ይሄ የውስጥ ቅራኔን ወደ ውጭ አውጥቶ ከውጭ ጋር ድጋፍ ለማግኘት የሚሞከር በይፋም ድጋፍ ተቀብሎ የአገር ውስጥ ያለ መንግስት መውጋት ነው። እኔ ዛሬ ላይ እንደው በጣም ምርር ብሎ ኢትዮጵያ ውስጥ እየኖርኩ የኢትዮጵያ መንግስት ድርጊቶች በጣም ቢያማራኝ በጣም ቢበዛ ምናልባት የኔ ምርጫ እንደግን ሰላማዊ ትግል ማድረግ ነው። በሰላማዊ መንገድ መንግስትን አንጠርጥሮ እግር እጁን አሳስሮ እጅ እንዲሰጥ ማድረግ ይቻላል። በሰላማዊ መንገድ። ሰላማዊ ሲባል ልመና አይደለም። መንግስት እንዲለምንህ ማድረግ ትችላለህ። ብዙ የሰላማዊ ድሎች መንገዶች አሉ። ይህንን ማወቅ፣ ማጥናት፣ መደራጀት፣ ማቀናጀት እውቀት የሚፈልጉ ነገሮች እና ቅንጅት የሚፈልጉ ነገሮች ነው። በዚህ መንገድ እኔ አምናለሁ። መንግስት ይንበረከካል ብዬ አምናለሁ። መንግስት ላይ ቅራኔ ካለኝ እኔ በግል የመጀመሪያው ምርጫዬ በሰላማዊ መንገድ መንግስትን መቃወም ነው። ከዛ አልፎ ተርፎ ጫፍ ሲሄድ ግን ልሸፍት ይችላል፣ ጫካ ልገባ ይችላል። ፋኖ ልሆን ይችላለሁ፣ ኦላ ልሆን ይችላለሁ፣ ሌላም ግሩፕ ልሆን ይችላለሁ። ግን ብሞት ይሻለኛል እንጂ ጫካ ውስጥ ሆኜ ከሌላ ከውጭ ካለ የኢትዮጵያ ታሪካዊ ጠላት እንዲረዳኝ መሳሪያ አለ እንዲረዳኝ ከሱ ጋር በምንም አይነት ተአምር ቅንጅትና አንድነት አልፈጥርም። ይሄን ከማደርግ ብሞት ይሻለኝ። ይሄ የኔ አቋም። ስለዛ በአጠቃላይ ኢትዮጵያ ውስጥ ችግር አለ? አዎ አለ። ኢትዮጵያ ውስጥ ያልተመቸን ነገሮች አሉ? አዎ አለ። ትግል ያስፈልጋል? ሊያስፈልግ ይችላል። መታገል ካለበት በሰላማዊ መንገድ የመጀመሪያው ምርጫ። ያንን ካልቻልን ደግሞ መታገል ነው በምንታገለው መንገድ። ግን ከውጭ ትስስር መፍጠር ነውር ነው፣ ብልግና ነው፣ ውርደት ነው፣ ሞት ይሻላል። ይህ የኔ አመለካከት ነው። ስለዛ ኢትዮጵያ አሁን ባለችበት ሁኔታ መንግስትም በመንግስት በኩል ያለውን ሁኔታዎችን ቁጭ ብሎ ሰከን ብሎ ያለበትን የገባበትን ሸለቆ ልክ ነኝ ብሎ በመገገም ወደፊት ዝም ብሎ መሄድ ሳይሆን ቁጭ ብሎ አስተውሎ ያለውን ነገር ማየትና ማስተዋል ያስፈልጋል ብዬ አስባለሁ። ይሄ የኔ አመለካከት